ሰላም ሰላም ሰላምና ጤና በያላችሁበት ይብዛላችሁ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ስንቸኩል የምንሰራውን ምግብ ነው አብረን የምንሰራው ማለት ነው። ስንቸኩል ፈጣን የሚደርስ ምግብ ማለት ነው። እንደምትመለከቱትን የሚያምር ምግብ ሩዝ በእንቁላል አብረን እንሰራለን ማለት ነው። እሱን ለመስራት የሚያስፈልገን መጀመሪያ ላይ ሽንኩርታችንን እንከትፋለን ማለት ነው። ያለንን የሚበቃንን ያህል ነው የምንሰራው ማለት ነው። ግዴታ እኔ እንደሰራሁት ማለት ብዙ ምናምን መስራት አይጠበቅባችሁም። ባለን ነገር ነው የምንሰራው ማለት ነው። እኔ ያዘጋጀሁትን ልጭ ያዘጋጀሁትን ሽንኩርት እንደዚህ አድርጌ ከተፍኩኝ ማለት ነው። ክትፍ አደረኩኝ ማለት ነው። ታዲያ ይሄን ዩቲዩብ ቻናል ላይክ በማድረግ ቪዲዮውን እንድትመለከቱት በፍቅር ጠይቃችኋለሁ ማለት ነው። ከዛም በኋላ እንደዚች ከከታተፍን በኋላ ፈጠን ብለን እንደዚህ ክትፍ ካደረግን በኋላ ትንሽ ደቀቅ ብናደርገው ጥሩ ነው። ያው ግን ስለሚበስል ችግር የለውም ብዬ እንደዚህ አድርጌዋለሁ ማለት ነው። ከዛ ያዘጋጀሁት ሳህን ላይ እንደዚህ አስቀመጥኩትኝ ማለት ነው። ማብሰል ከመጀመሪያ በፊት ሌሎቹንም ክትፍ አድርጌ ያዘጋጃለሁ ማለት ነው። ከዛ ቲማቲሜን እንደዚህ አድርጌ ፈጠን ብዬ ቲማቲሙንም እንደዚች ከተፍኩኝ ማለት ነው። ቪዲዮ ላይ እንደምትመለከቱት ማለት ነው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እጠይቃችኋለሁ ማለት ነው። እንድታበረታቱኝ በፍቅር እጠይቃችኋለሁ ማለት ነው። ከዛ ቲማቲሜን ከትፌ ከጨረስኩኝ በኋላ ድስቴን ደግሞ ጣጄው ነበረ። ድስቱ ትንሽ ጋል ሲልልኝ ዘይቴን ጨምር አድርጌ ዘይቴ ደግሞ ትንሽ ጋል እስኪል ጠበቅኩኝ ማለት ነው። ብዙ ጊዜ እኔ እንደዚህ አልሰራም። ሽንኩርቱን መጀመሪያ ጨምሬ ትንሽ በሰል ሲል ከዛ ዘይት ጨምራለሁ። ዛሬ ደግሞ እንደዚህ ቀድሜ ዘይት ጨምሬ ከዛ ሽንኩርትን የጨመርኩት እንደተመቻችሁ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ ሽንኩርቴን ጨምሬ እንደዚች በዘይቱ ጥብስ አደረኩትኝ ማለት ነው። ለትንሽ ሰዓት እንደዚህ ጥብስ ካደረኩት በኋላ ቲማቲሜን ጭምር አደረኩት፣ ያዘጋጀሁትን ቲማቲም ማለት ነው። ከዛ እነሱን እንደዚህ አንድ ላይ ጥብስ እያደረኩኝ ደግሞ ሌሎች የሚያስፈልጉ ነጭ ሽንኩርት ምናምን ደግሞ የሚያስፈልጉ ነገሮችን አዘጋጃለሁኝ ማለት ነው። ከዛ እንደዚች ጥብስ አደርጋለሁኝ። ነጭ ሽንኩርቴን ደግሞ እንደዚች ልጭ አዘጋጅቻት ነበረ። በመፋቂያዬ ፋቅ አደረኳትኝና አዘጋጀሁት። በዛ መሀል ይሄንንም እየበሰለ ነው እንግዲህ በርበሬንም ጭምር አድርጌያለሁ። በርበሬ ስጨምር አልቀረስኩላችሁም፣ በጣም ይቅርታ። ከዛን ከበርበሬው በኋላ ግን አንድ ማንኪያ የሚያክል የቶማቶ ፔስት ጨምሬበታለሁ ማለት ነው። የቲማቲም ድልህ ከዛ አንድ ማንኪያ ከጨመርኩኝ በቂ ነው ብዬ የሚበቃኝን ያህል ነው የተጠቀምኩት። እናንተም የሚበቃችሁን ያህል ነው የምትጠቀሙት ማለት ነው። ከዛ እንደዚህ እያደረኩኝ ቀስ አድርጌ ማብሰል ጀመርኩኝ ማለት ነው። ከዛም በኋላ ግን አንድ ብቻ ተጨማሪ ጋዝ ስላለ ቶሎ ለመስራት ደግሞ እንዲመቸኝ ብዬ ነጭ ሽንኩርቴን ክትፍ አድርጌ አድቅቄ ከጨማመርኩኝ በኋላ ሌላ ውሃ ደግሞ ጠብ እያደረኩኝ ከጎን ደግሞ ሌላ ነገር እሰራለሁኝ ማለት ነው። ከዛም በኋላ ውሃዬን እንደዚህ ጠብ አድርጌ ያኛውን ደግሞ ሩዙን ደግሞ ለመቀቀል ተዘጋጀሁኝ ማለት ነው። እቺን ነገር ስሟን በአማርኛ ካወቃችሁ አስቀምጡልኝ እና እንደዚች አድርጌ በአረብኛ ያው ሻዕሪያ ነው የምትባለው መሰለኝና ከተሳሳትኩኝም አርሙኝ። ብዙም ጎበዝ አይደለሁም አረብኛ። ከዛም በኋላ እንደዚህ ግን ከሩዝ ጋር ስትሰራ በጣም ስለምወዳት ነው። አማርኛ ግን አላውቀውም ምን እንደሚባል ራሱ። ፓስታ ነው የሚለው ግን ቀጫጭን ናት። እንዳያችሁት ቪዲዮ ላይ መግዛት ከፈለጋችሁ ያው በስክሪኑ ስላሳየውላችሁ ስክሪንሻት አድርጋችሁ ስሙን አይታችሁ መግዛት ትችላላችሁ ማለት ነው። ከዛም ብራውን እስኪሆን ከዘይት ጋር ጠበስኩትኝ ማለት ነው። እሱን ለብቻ ሩዝ ከመጨመሬ በፊት ከዛም በዘይት ጥብስ ካደረኩት በኋላ ሩዜን ደግሞ ጥብ አድርጌ አዘጋጅቼ ነበረ ጨመርኩት ማለት ነው። ሩዙን እንደዚህ ቪዲዮ ላይ እንደምታዩት ጫው ጨምሬያለሁ፣ ከውሃ ጋር ጨምሬያለሁ ኦሬዲ። ስለዚህ እንደዚህ አንድ ላይ ትንሽ ሰዓት ላይ ከጠበስኩት በኋላ ከሩዙ ጋር ውሃ ጨምርበታለሁ ማለት ነው። ትንሽ ጥብስ ካለ በኋላ አንድ ላይ ውሃ ጨምርበትና ከዛ ከድኛ አበስለዋለሁ ማለት ነው። አስቀምጠዋለሁ ልል ነበር ይቅርታ። ከዛ እንደዚች ካረኩኝ በኋላ ውሃችንን ይኸው እንደምትመለከቱት ጭምር አድርጌ ጫውም ቼክ አድርጌ ካነሰም ጭምር አድርጋችሁ
ትንትሉታላችሁ። እኔ እዚህኛው ሩዙ ጋር ሀሳቤ ሲወሰድ በዚህኛው በኩል የጣድኩት አሮብኛል ማለት ነው። ከዛ እሱ ሲያርብኝ ያረረውን ፓርት ትቼው ያላረረውን ፓርት ብቻ በሌላ ድስት ገልብጫዋለሁ ማለት ነው። በራሱ ድስት ከሰራውኝ ጣዕሙ ስለሚቀይርብኝ ማለት ነው። ድስት ሲያርብን እንደዛ አድርገን መጠቀም እንችላለን ማለት ነው። ያላረረውን ፓርት ብቻ አንስተን በሌላ ድስት አድርገን ብንጠቀም ጥሩ ነው። ወይ ደግሞ ራሱን ድስት አጥበነው ያረረውን አውጥተን ብንጠቀመው መልካም ነው። ከዛም በኋላ የድንብላል ቅመም ነበረኝ፣ እሱን ጨመርኩኝ። ውሃ ጠብ እያደረግኩኝ ደግሞ እንዳያርብኝ ሀሳቤን ወደ ሁለቱም አድርጌ መስራት ጀመርኩኝ። ከዛ እንቁላሌን አዘጋጀሁትኝ ማለት ነው። እንደዚህ ያለኝን እንቁላል እንደዚህ ፍግት አድርጌ አዘጋጀሁትኝ ማለት ነው። ታዲያ እስካሁን ድረስ ይህን ቪዲዮ ላይክ ካላደረጋችሁት ላይክ ማድረጋችሁን እንዳትረሱ፣ ኮመንት አስቀምጡልኝ፣ አነባለሁ። ከዛን እንደዚች ካደረግኩኝ በኋላ ማለት ነው ቀጣይ ያዘጋጀሁት ቁሌቱ ላይ እጨምረዋለሁ ማለት ነው። እንቁላሉን እንደዚህ በጣም ደረቅ መሆን የለበትም የምናዘጋጀው። እንደዚህ ቪዲዮ ላይ እንደምትመለከቱት መሆን አለበት ቁሌቱ ማለት ነው። ከዛ እንጨምረዋለን እንቁላላችንን ማለት ነው። ከዛን እንቁላላችንን ጨምረን እናበስለዋለን ማለት ነው። ሩዛችን እዛች ጋር ከጎን እንደምትመለከቱት ጫፉ ነው የሚታየውና እንደምትመለከቱት እሱ ኦሬዲ እየበሰለ ነው። ብቻውን ውሃ ስለጨመርኩበት ምንም ችግር የለውም። መነካካት ምንም አይጠበቅብንም። ከዛም በኋላ እንደዚህ እንቁላሌን እንደዚች ጋር አደረኩኝ። በኋላ ቃሪያ ነበረችኝ ተከትፋ ክትፍ ተደርጋ ሚጥሚጣ ቃሪያ የተቀመጠች፣ እሷን ደግሞ በመሃል እንጨምረዋለን ማለት ነው እንቁላሉ ላይ። ከዛ እንደዚህ ያደረኩኝ ትንሽ ደረቅ እስኪልልኝ የሆነ ፍርፍር እስኪል ድረስ በደንብ እስኪበስል ድረስ እንጠብቀዋለን ማለት ነው። እንቁላላችን ያው እንቁላል ታውቃላችሁ ፈጣን ነው የሚደርሰው። ከዛም በኋላ እንደዚች እያደረግን እንዳይዝብንም ቶሎ እያደረግን ደግሞ እንደኔ ደስ ይዞባችሁ ጉድ እንዳትሆኑ እንደዚህ እያደረግን እናበስሏለን ማለት ነው ምግባችንን። ከዛ ሊወጣ አካባቢ ሲደርስ ደግሞ ቃሪያችንን ጭምር እናደርገዋለን። ትንሽ ሰዓት ነው የምናበስለው። ቃሪያውን ረጅም ሰዓት አንለውም ማለት ነው፣ አናበስለውም። ቃሪያችንን እንደዚህ ጭምር አደረግን። ሩዛችንም ኦልሬዲ ተዘጋጅቷል። ደግሞ የሚያምር አበሳሰል ሊበሰለው ሻዕርያው በጣም ነው ያሳምረው ማለት ነው። እና በጣም ይጣፍጣል፣ ጣሙም ቆንጆ ነው። ስትቸኩሉ ይሄንን ምግብ ሰርታችሁ መብላት ትችላላችሁ። ስለተከታተላችሁኝ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እየሰራችሁ ብሉልኝ የሀገሬ ልጆች፣ እያበረታታችሁኝ ስለሆነ ቴንኪዩ። በቀጣይ ቪዲዮ እስክንገናኝ ባይ ባይ። ሰላምና ጤና ይብዛላችሁ እየበላችሁ። ታዲያ ላይክ ማድረግ እንዳይረሳ።